ዋትስአፕ ቻምፕ እንዴት ናችሁ? ውድ የተወደዳችሁ የክለባችን አርሰናል ደጋፊዎች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ከታማኝ ምንጮች ሰብስበን ይዘንላችሁ መጥተናል። እናንተም ደግሞ ይህንን ቻናል ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ በመከታተልና ቪዲዮን ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ አብሮነታችሁን አሳዩን ስንል በትህትና እንጠይቃችኋለን። በመጀመሪያ ደረጃ የምናገኘው የክርስቲያን ኖርጋርድ እና የማርቲን ዙቢሜንዲ መረጃ ነው። ሳሚ ሞክቤል የተባለው ለአርሰናል ቅርብ እንዲሁም ደግሞ የቢቢሲ ጋዜጠኛ የሆነው እጅግ በጣም ታማኝ የተባለው የመረጃ ምንጭ በዛሬው ዕለት ምንድን ነው ያለው? አርሰናል በዚህ ክረምት አንድ ታዋቂ ትልቅ ቁልፍ አማካኝ እንደ አሌክስ ስኮት ወይም አዩብ ቡአዲ ያሉ ተጫዋቾችን ለማስፈረም ማቀዱን ተከትሎ በቡድኑ ውስጥ ያለው ፉክክር በከፍተኛ ሁኔታ ይጨምራል ተብሎ ይጠበቃል። ይህ አዲስ መጋጠሚያ ክርስቲያን ኖርጋርድ በዚህ ክረምት ክለቡን ለቆ የመሄድ የሚያሰፋው ሲሆን የስፔናዊ ማርቲን ዙቢሜንዲን በቋሚ አሰላለፍ ውስጥ የመካተት እድሉ ከዚህ በኋላ አስተማማኝ እንዳይሆን ያደርገዋል የሚል መረጃ ነው ይዞ እየወጣ የሚገኘው። ያንን ተከትሎ ዙቢሜንዲም እንዲሁም ደግሞ ኖርጋርድ የሚለቁበት እድል እንዳለ ነው እንግዲህ ሳሚ ሞክቤል እያስነበበን የሚገኘው። እንግዲህ እንደጠቀሰው ሳሚ ሞክቤል እንደጠቀሰው እንደ አሌክስ ስኮት ወይም አዩብ ቡአዲ እንዲሁም ደግሞ ቶናሊም ሊሆን ይችላል፣ ብሩኖ ጊማሬሽ ሊሆን ይችላል፣ አሊያም ሌላም ተጫዋች ሊሆን ይችላል። ብቻ ግን በጣም ቁልፍ የተባለ ራሱን በሚገባ እያሳየ በርካታ ሚሊዮን ፓውንዶችን የሚያወጣ እጅግ በጣም ትልቅ የአማካኝ ስፍራ ተጫዋች እንደሚፈርም ግን አረጋግጦልናል ሳሚ ሞክቤል ክለባችን አርሰናል። ስለዚህም እንግዲህ ክርስቲያን ኖርጋርድ ወደ አደገበት ክለብ ወደ ዴንማርክ የሚያመራበት እድል እጅግ በጣም ሰፊ እንደሆኑ ነው መረጃዎች የጠቆሙ የሚገኙት። ከእንደገና ደግሞ የተለያዩ የፕሪሚየር ሊግ ቲሞችም ተጫዋቹን የማስፈረም ፍላጎት እንዳላቸው ነው መረጃዎች የጠቆሙ የሚገኙት። ክርስቲያን ኖርጋርድ አይቀሬ ይመስላል መልቀቁ። ምክንያቱም ደግሞ በዛ ቦታ ላይ ቢያንስ እንኳን አሁን ላይ በአርሰናል ቤት ዙቢሜንዲ ቋሚ ነው ቢባል እንኳን ከዛም በኋላ ሉዊስ ስኬሊ መጫወት ይችላል። ከእንደገና ደግሞ ዴክላን ራይስን በዛ ቦታ ላይ መጫወት ይችላል። ሌላ ተጨማሪ የአማካኝ ስፍራ ተጫዋች እንኳን ባይፈርም ወደ 3 የሚያህሉ ተጫዋቾች በዚህ ቦታ ላይ ከክርስቲያን ኖርጋርድ የተሻለ እንቅስቃሴ የሚያደርጉ ተጫዋቾች አሉ፣ እጅግ በጣም በተሻለ መልኩ ማለት ነው። አላስፈላጊ ጨዋታ ላይ ራሱ ከክርስቲያን ኖርጋርድ ይልቅ እንደነ ዙቢሜንዲ እንደነ ሉዊስ ስኬሊ ነው እንጂ የተሰለፉ የሚገኙት። ክርስቲያን ኖርጋርድ እድል እንዳላገኙ በባለፈው የውድድር ዘመን ተመልክተናል። ስለዚህም ክርስቲያን ኖርጋርድ በሚቀጥለው የውድድር ዘመን ከቤንች አልፎ ቤንች ስለሚሆን እንግዲህ ይህንን ውሳኔ ወስኖ ከክለባችን ይለቃል ተብሎ ይጠበቃል። ቀጣዩ መረጃችን የሚሆነው ደግሞ ፋብሪዚዮ ሮማኖ ያወጣው መረጃ ነው ስለ ቪክተር ዮኬሬስ። ከሜ ግንቦት ጀምሮ ከአውሮፓ ትላልቅ ክለቦች አትሌቲኮ ማድሪድን ጨምሮ በርካታ ጥያቄዎች ቢቀርቡለትም አርሰናል ስዊድናዊው አጥቂ ቪክተር ዮኬሬስ በፍጹም ለሽያጭ አይቀርብም እና የክለቡ የረጅም ጊዜ ፕሮጀክት ዋነኛ አካል መሆኑን በድጋሚ በጠንካራ አቋም አስታውቋል የሚል መረጃ ነው ይዞ እየወጣ የሚገኘው ታማኝ የመረጃ ምንጭ ፋብሪዚዮ ሮማኖ። ክለቡ ሀሳቡን ሊቀይር የሚችለው በክረምቱ መገባደጃ ላይ እጅግ ልዩ እና አስገራሚ የገንዘብ ጥያቄ ከመጣ ብቻ ነው የሚል መረጃ ነው እንግዲህ ፋብሪዚዮ ሮማኖ ይዞ እየወጣ የሚገኘው መረጃ። እንግዲህ አትሌቲኮ ማድሪዶች በጥብቅ ነው ይሄንን ተጫዋች የሚፈልጉት። የትኛውም ክለብ ይሄንን ተጫዋች ይፈልጓል ብዬ አስባለሁ። ምክንያቱም ደግሞ እጅግ በጣም ጠንካራ ነው፣ እጅግ በጣም ልምድ አለው፣ በርካታ ጎሎችን ማስቆጠር የሚችል እጅግ በጣም ጠንካራ አጥቂ እንደመሆኑ መጠን በርካታ ክለቦች ይፈልጉታል፣ ከትላልቅ ክለቦች አትሌቲኮ ማድሪድን ጨምሮ ማለት ነው። ነገር ግን አሁን ላይ አርሰናል በፍጹም ሀሳቡን አልቀየረም፣ ይህንን ተጫዋች አልሸጠውም ነው እያለ የሚገኘው። በተለይ ሚኬል አርቴታ ይህንን ተጫዋች ሌላ አጥቂ እንኳን ቢያስፈርም የመሸጥ ምንም አይነት ፍላጎት እንደሌለው ነው የተዘገበ የሚገኘው። ነገር ግን ከተጫዋቹን እስከ 60-70 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ይቅርታ ከ75 ሚሊዮን ፓውንድ እስከ 80 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ግን ተጫዋቹን ለመሸጥ ፈቃደኞች እንደሆኑ ነው መረጃዎች የጠቆሙ የሚገኙት። አሁን ላይ ግን በቀይር በተለይም ከዩሊያን አልቫሬስ ጋር ይቀያየራል የሚል መረጃ አሁን ላይ እንግዲህ በትክክለኝነቱ እንድትጠራጠሩ እፈልጋለሁ። ምክንያቱም ደግሞ አሁን ላይ አርሰናል በቀይር ይህንን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌለው ነው መረጃዎች የወጡ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ አርሰናል ሲፈልገው የነበረ ተጫዋች የሆነው ናትናኤል ብራውንን ይመለከታል። አርሰናልና ማንቸስተር ዩናይትድ በስተመጨረሻ ሰዓት የናትናኤል ብራውንን የዝውውር ለመጥለፍ ሃይጃክ ማድረግ ከፍተኛ ጥረት
ቢያደርጉም ሳይሳካ ቀርቷል። ተጫዋቹ ምርጫው ባየር ሙኒክ መሆኑ በይፋ በማሳወቁ ጀርመናዊ ተጫዋች ጀርመን ክለብ እዛው መቆየቱ ተረጋግጧል። እንግዲህ ዝውውሩ በ55 ሚሊዮን ዩሮ እንደተጠናቀቀ ነው እንግዲህ ቲም ቶክ ይዞ የወጣው መረጃ የሚያመላክተው። አርሰናልና ማንቸስተር ዩናይትድ ተጫዋቹን በጥብቅ ሲፈልጉት ነበር። እንዲሁም ደግሞ ባለቀ ሰዓትም ተጫዋቹን ለመጥለፍ ከባየር ሙኒክ ከፍተኛ ጥረትን እንዳደረጉ ነገር ግን እንዳልተሳካ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ግሊበርቶ ሞራ ነው። አርሰናል የ17 ዓመቱን ድንቅ ሜክሲካዊ አማካኝ ግሊበርቶ ሞራን ለማስፈረም ከወኪሎቹ ጋር የረጅም ጊዜ ግንኙነት ጀምሯል። ተጫዋቹ በማንቸስተር ሲቲ፣ በማንቸስተር ዩናይትድ እና ሪያል ማድሪድ እንዲሁም ደግሞ ባርሴሎና ጭምር የሚፈለግ ቢሆንም በአሁኑ ሰዓት በቱጃና ክለብ ላይ ያተኮረ ሲሆን እንደ አውሮፓውያን አቆጣጠር እስከ ኦክቶበር 2027 ነው እንግዲህ 18 ዓመት የሚሞላው። እስከዛ ድረስ ወደ አውሮፓ መጓዝ አይችልም። ነገር ግን ገና ካሁኑ አርሰናል ይህንን ተጫዋች ለማስፈረም ከፍተኛ ጥረትን እያደረገ እንዳለ ነው መረጃዎች የጠቁሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ኢማኑኤል ምቤማ ነው። አርሰናል የ18 ዓመቱን የፒኤስጂ ከ19 ዓመት በታች ቡድን ካፒቴን እና ተከላካይ ኢማኑኤል ምቤማን በነፃ ዝውውር ለማስፈረም ከቦርንሞዝ ጋር ፉክክር ውስጥ ገብቷል። አርሰናል ለታዳጊው የእቅድ ያቀረበለት ቢሆንም እጅግ በጣም ትልቅ የሆነ ፕሮጀክት ያቀረበለት ቢሆንም ቦርንሞዝ ግን በተጫዋቹ ላይ ብልጫ ሊወስድ የሚችል እና በባለቤትነቱ ስር ወዳለው የፈረንሳዊ ሎሪየንት ክለብ በውሰት የሚልክበት የተሻለ የመጫወቻ እድል መንገድ አቅርቦለታል የሚል መረጃ ነው ኒዛር ኪንሴላ የቢቢሲ ስፖርት ጋዜጠኛ እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ኤል ሜሳጄሮ የተባለው የጣሊያን ታዋቂ ጋዜጣ ያወጣው መረጃ ነው። እሱም ደግሞ ስለ ማኑ ኮኔ ነው። ፈረንሳዊ አማካይ ማኑ ኮኔ የአትሌቲኮ ማድሪድን የ45 ሚሊዮን ዩሮ ይፋዊ የዝውውር ጥያቄ ውድቅ አድርጓል። አርሰናል አሁንም የተጫዋቹ ሁኔታ እና ቀጣይ ውሳኔ በአማካኝነት ዝርዝር ውስጥ ወይም በሾርት ሊስት ውስጥ አካቶ በቅርበት እየተከታተለው ይገኛል የሚል መረጃ ነው ኤል ሜሳጄሮ የተባለው የጣሊያን ታዋቂ ጋዜጣ እያስነበበን የሚገኘው። ማኑ ኮኔ እንግዲህ በተለያዩ ቡድኖች ሲፈለግ የነበረ ተጫዋች እንደሆነ ይታወቃል። አርሰናል ደግሞ ከተጫዋቹ ጋር በግል ጉዳይ ተስማምቷል የሚል መረጃዎች ሲጡ ነበር። ነገር ግን ያ ሐሰት እንደሆነ ፋብሪዚዮ ሮማኖ አረጋግጧል። ነገር ግን አሁንም ድረስ አርሰናል ተጫዋቹን ይፈልጓል። በሾርት ሊስት ውስጥ አማካኝ አስፈርማለሁ በዚህ ክረምቱ የዝውውር መስኮት ካላቸው ተጫዋቾች መካከል አንዱ እንደሆነ ነው መረጃዎች የጠቆሙ የሚገኙት። በቀጣይ እንግዲህ ምን አይነት ነገርን አርሰናል ያሳያል በዚህ ተጫዋች ዙር የሚለውን ደግሞ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ ሞርተን ሂልማንድ ነው። አርሰናል በክረምቱ ከሚፈልጋቸው አማካዮች አንዱ የስፖርቲንግ ሲፒው ሞርተን ሂልማንድ ሲሆን በፖርቹጋል የወጡ ሪፖርቶች እንደሚያሳዩት ዴንማርካዊ አማካኝ ከልጅነቱ ጀምሮ በአርሰናል የመጫወት ትልቅ ህልም አለው። ተጫዋቹ በዚህ ክረምት ስፖርቲንግን እንደሚለቅ የሚጠበቅ ሲሆን ከ34 እስከ 43 ሚሊዮን ፓውንድ ማቅረብ ዝውውሩ ለመጨረስ በቂ ይሆናል የሚል መረጃ ነው እንግዲህ የፖርቹጋል ሚዲያ ሪፖርቶች እያሳዩ የሚገኙት። ሞርተን ሂልማንድ እንግዲህ በተለያዩ ክለቦች የሚፈለግ ተጫዋች እንደሆነ ይታወቃል። በማንቸስተር ዩናይትድም እንዲሁም ደግሞ በቼልሲም የሚፈለግ አይነት ተጫዋች ቢሆንም ነገር ግን የተጫዋቹ ምርጫ አርሰናል እንደሆነ ነው መረጃዎች የጠቆሙ የሚገኙት። ነገር ግን የአርሰናል ተቀዳሚ ምርጫ አይደለም እንድታውቁት የሚፈልገው ነገር። ምክንያቱም ደግሞ የዚህ ተጫዋች እንግዲህ ኦልሞስት 4ኛ-5ኛ ምርጫ ነው ለአርሰናል ክለባችን ማለት ነው። ነገር ግን ወደ ቼልሲ ብሄር ቋሚ ሊሆን ይችላል፣ ወደ ዩናይትድ ብሄር ቋሚ ሊሆን ይችላል። ነገር ግን በክለባችን አርሰናል እንግዲህ ቋሚ መሆኑ ብቻ ሲሆን በሾርት ሊስታቸው እስከያዙት እነ ብሩኖ ጊማሬሽ፣ እነ ቶናሊ፣ እነ ቡአዲ ሌሎችም ተጫዋቾች በዋናነት ተይዘዋል፣ በሾርት ሊስት ውስጥ ተይዘዋል። ነገር ግን ሞርተን ሂልማንድ እንዲሁም ደግሞ ማኑ ኮኔ የመሳሰሉ ደግሞ እነዚህ ተጫዋቾች ባይሳካ ነው እነዚህን ተጫዋቾች ለማስፈረም እንሄዳለን ብለው በሾርት ሊስታቸው ውስጥ እንደያዙ መረጃዎች የሚጠቅሙ። ዴንማርካዊ ነው፣ ሜትር ከ85 ይረዝማል፣ 27 ዓመት ላይ ነው የሚገኘው። የተጫዋች ዋጋ እንደነገርኳችሁ እስከ 43 ሚሊዮን ፓውንድ ድረስ ይገመታል። ከ34 5 ሚሊዮን ፓውንድ እስከ 43 ሚሊዮን ፓውንድ የሚገመት ተጫዋች ነው። እንግዲህ አርሰናል በቀጣዩ ጊዜያቶች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋል ወይ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ ሳንድሮ ቶናሊ ነው። አርሰናል ለአማካኝ ክፍሉ አማራጭ ፍለጋ ከብሩኖ ጊማሬሽ በተጨማሪ ከሳንድሮ ቶናሊ ወኪሎች ጋርም ሁኔታዎችንና የዝውውር መስፈርቶችን ለመረዳት የዳሰሰ ንግግሮችን አድርጓል የሚል መረጃ ሳሚ ሞክዌል እያስነበበን ይገኛል። ሳንድሮ ቶናሊ እንግዲህ በተለያዩ ክለቦች የተፈለገ የሚገኝ ግሩም የተባለ የአማካኝ ስፍራ ተጫዋች እንደሆነ ይታወቃል። እንግዲህ ኒውካስል ዩናይትዶች ከብሩኖ ጊማሬሽ ይልቅ ሳንድሮ ቶናሊን የመሸጥ ፍላጎት
አላቸው። ምክንያቱም ደግሞ ከሳንድሮ ቶናሊ ይልቅ ብሩኖ ጉማሬሽ የኒውካስትል ዩናይትድ ቁልፍ ተጫዋች እንደሆነ ይታወቃል። ያው ቶናሊ ቁልፍ ተጫዋች ቢሆኑም ነገር ግን ተጫዋቹ መውጣት መፈለጉን ተከትሎ እንዲሁም ደግሞ በርካታ ክለቦች የማስፈረም ፍላጎት መኖራቸውን ተከትሎ ይህንን ተጫዋች ለመሸጥ ኒውካስትል ዩናይትዶች ፍቃደኛ ናቸው፣ ከብሩኖ ጉማሬሽ አንጻር ማለት ነው። ጣሊያናዊ ነው። 26 ዓመቱ ላይ ነው የሚገኘው። ሜትር ከ81 ይረዝማል። በዲፌንስ ሚድፊልድ ቦታ ላይ፣ በሰንትራል ሚድፊልድ ቦታ ላይ እንዲሁም ደግሞ በአንዳንድ ጊዜ በአታኪንግ ሚድፊልድ ቦታ ላይ በጥቂት ጨዋታዎች ላይ ተመልክተነዋል። ተጫዋቹ እንግዲህ በአሁኑ ሰዓት ላይ በኒውካስትል የሚገኝ እጅግ በጣም ግሩም የተባለ ጣሊያናዊ ተጫዋች እንደሆነ ይታወቃል። እጅግ በጣም ጥሩ የፓስ ችሎታ ያለው፣ ኳስን የመመለስ ብቃት እንዲሁም ደግሞ ኳስን ከስር መስርቶ የመጫወት ብቃቱ እጅግ በጣም የሚያስገርም ነው። ጨዋታን የማቀናጀት ችሎታ፣ ከርቀት ጠንካራ ምትን ማድረግ እንዲሁም ደግሞ ከፍተኛ የሆነ ወርክ ሬት ያለው ተጫዋች ነው። እንዲሁም ደግሞ የመሪነት ባህሪ ያለው ተጫዋች ነው። በብሬሻ የእግር ኳስ ህይወቱን የጀመረ ሲሆን በኤሲ ሚላን ከዛም በኋላ ወደ ኒውካስትል ዩናይትድ አምርቶ እጅግ በጣም ትልቅ የሆነ ልምድን ማካበት ችሏል። በሴሪያ በ2021-22 የውድድር ዘመን ከኤሲ ሚላን ጋር እንግዲህ የስኩዴቶ ዋንጫን ማሸነፍ ችሏል። እንዲሁም ደግሞ የዩኤፋ ዩሮ 2020 ከጣሊያን ብሔራዊ ቡድን ጋርም ከፍ አድርጎ ማንሳት ችሏል። ይህንን ተጫዋች እንግዲህ ማስፈረም የሚፈልግ ማንኛውም ቡድን እስከ 100 ሚሊዮን ፓውንድ ድረስ መክፈል አለበት እያለ ይገኛል። ኒውካስትል ከአርሰናል በተጨማሪ እንግዲህ በርካታ ክለቦች ይፈልጉታል። ማንቸስተር ሲቲ በጥብቅ ሲፈልገው ነበር። ነገር ግን አሁን ላይ እንግዲህ ኤንደርሰን ማግኘታቸው ተከትሎ በዚህ ተጫዋች ላይ ያላቸው ፍላጎት የቀዘቀዘ ይመስላል ማንቸስተር ሲቲ። እንዲሁም ደግሞ በሌላ ክለብ ደግሞ እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች በጥብቅ ነው የሚፈልገው። ቶተናም ደግሞ በጥብቅ የሚፈልገው ተጫዋች ነው። ነገር ግን የተጫዋቹ ምርጫ ሲቲ እና አርሰናል እንደሆነ በርካቶች እየዘገቡ ነበር። ያው የሲቲ እንደነገርኳቸው ኤንደርሰን ማስፈረማቸው ተከትሎ የዚህ ተጫዋች ፍላጎታቸው ቀዝቅዟል። ስለዚህ አሁን ላይ ተጫዋቹ ምርጫ አርሰናል ነው ማለት እንችላለን። ነገር ግን አርሰናል ከፍተኛ ገንዘብ ከፍሎ ማስፈረም እንደማይፈልግም ተያይዞ መረጃዎች ሲወጡ ይገኛሉ። ቀጣዩ መረጃችን የሚሆነው ደግሞ ከርቲስ ጆንስ ነው። አርሰናል የሊቨርፑልን አማካይ ከርቲስ ጆንስን ብቃት በጣም የሚያደንቅና እድገቱን የሚከታተል ቢሆንም በአሁኑ ወቅት ግን ተጫዋቹን ለማስፈረም ምንም አይነት ይፋዊ እንቅስቃሴ ለማድረግ እቅድ የለውም። የጣሊያኑ ኢንተር ሚላን በተጫዋቹ ላይ ጠንካራ ፍላጎት አለው የሚል መረጃ ቲምቶክ ይዞ እየወጣ ይገኛል። ምክንያቱም ደግሞ በርካቶች ይህንን ተጫዋች አርሰናል ለማስፈረም ከፍተኛ ፍላጎት አለው የሚል መረጃ ይዞ እየወጡ ስለነበረ ነው። እንዲሁም ደግሞ እንቅስቃሴ ጀምሯል አርሰናል የሚል መረጃ ይዞ ስለወጡ ነው። እንግዲህ ቲምቶክ አርሰናል ተጫዋቹን በጣም ቢያደንቀውም እድገቱን ቢከታተልም ነገር ግን በአሁኑ ወቅት አሁን ዘገባውን በሰራበት ወቅት ተጫዋቹን ለማስፈረም ምንም አይነት እንቅስቃሴ ይፋዊ እንቅስቃሴ አርሰናል እንዳላደረገ እንግዲህ ቲምቶክ በዛሬው ዕለት በዘገባው አስታውቋል። ቀጣዩ መረጃችን የሚሆነው ደግሞ ብሩኖ ጊማሬሽ ነው። አርሰናል የመጀመሪያውን የ55 ሚሊዮን ፓውንድ የዝውውር ጥያቄ በኒውካስትል ውድቅ መደረጉን ተከትሎ አሁን ላይ የተሻሻለ እና የተሻለ ዋጋ ያለው ሁለተኛ ጥያቄ ለማቅረብ እየተዘጋጀ ይገኛል። ኒውካስትል በበኩሉ አቋሙ ጽኑ እንደሆነና ብራዚላዊውን የመሸጥ ፍላጎት እንደሌለው ለአርሰናልም ሆነ ለተጫዋቹ ወኪሎች አስታውቋል የሚል መረጃ ፋብሪዚዮ ሮማኖ ይዞ መውጣት ችሏል። እንዲሁም ደግሞ ሳሚ ሞክቤል ደግሞ ምንድን ነው ያለው? አርሰናል አዲስ አማካይ ለማውጣት በሚደረገው ጥረት ውስጥ ከብሩኖ ጊማሬሽ ወኪሎች ጋር ሁኔታዎችን ለመረዳት የመጀመሪያ ደረጃ የደረሰ ንግግሮችን አድርጓል። በዚህ ሰዓት ለኒውካስትል ክለብ በይፋ የቀረበ ጥያቄ የለም የሚል መረጃ ደግሞ ሳሚ ሞክቤል ይዞ መውጣት ችሏል። እንዲሁም ደግሞ ግራምቤል የተባለው የቲኤምዲ ደብልዲ ወይም ደግሞ የቲምቶክ ጋዜጠኛ ግራምቤል ደግሞ ምንድን ነው ያለው? አርሰናል ከብሩኖ ጊማሬሽ ወኪሎች ጋር ባደረገው ተስፋ ሰጪ ውይይት ተጫዋቹ ወደ ለንደን ለማምጣት ፈቃደኛ መሆኑን ከተረዳ በኋላ አሁን ላይ 80 ሚሊዮን ፓውንድ የሚጠጋ ይፋዊ የመክፈቻ ጥያቄ ለማቅረብ አቅዷል። አርሰናል ብሩኖን እንዲሁም ደግሞ ሳንድሮ ቶናሊን በመብለጥ ቁጥር አንድ አማካኝ ክፍሉ ኢላማ አድርጎታል የሚል መረጃ ነው እንግዲህ ግራምቤል እያስነበበን የሚገኘው። እናንተስ ምን ሀሳብ አስተያየት አላችሁ? ስለ ብሩኖ ጊማሬሽ ቢመጣ ደስተኛ ናቸው ወይስ ሌላ ተጫዋች ብናስፈርም ይሻላል ብላችሁ ታስባላችሁ? በኮሜንት ላይ ብታሳውቁን እጅግ ደስ ይለኛል። ለዛሬ ያዝላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ